ዋ አልጄን አለቻሉ በቅሎ ዋ ልጄን ደሞ ከየት ያመጣችሁ ልጅ ነው ዋ ልጄን የምትለው? እንጃ አባቷ የጠዳበት ያው ሲሉ ሰምታ እንግዲህ ለምን ይቅርብኝ ብላ ነው እንጂ እሷማ ከየት አባቷ ታመጣለች ብለን እንደው ቆይ ግን እሷ ለመሆኑ ገና ልጅ ሳይኖራት ዋ ልጄን ያለች ልጅ ቢኖራትማ ብትወልድ ኖሮ ምን ልትል ኖሮ? እሱንማ አታንሳብኝ። ስማ ፈጣሪ መኮራቱ መጀመሪያውኑ ይሄንን አውቆ አይደለም እንዴ ልጅ ነፈጋት አትውለጂ እርግማን ገብቷል። የረገማት ማን ወኘ ብሎ መጀመሪያ እኮ ፈርቶ ነው ሁኔታዋን አይቶ ሰግቶ ነው። አየ ገባኝ። ጥንት ድንጋይ ዳቦ በነበረበት ዘመን እንደው ነው የሚሉ ድንጋይ ዳቦ? አዎ ይሄ ድንጋይ? አዎ ጥንት ድሮ ድንጋይ ዳቦ በነበረበት ዘመን ሰማይ እንደዚህ እንዳሁኑ ሩቅ አልነበረም። እንዴት ልበሉት በቃ በጣም ቅርባችን ነበር እኮ ይሄ አሁን የምናየው ሰማይ። አዎ በቃ በጣም ቅርብ ነበር። ቅርብ እንደዚህ ቅርብ በጣም ቅርብ እንደ ኮርኒስ ማለት ነው እኮ እንደ ቤት ኮርኒስ። አዎ በቃ በጣም ቅርብ እንደዚህ ሩቅ አልነበረም። ታዲያ ሁሉት አንድ ጊዜ በቅሎ ሆዬ እንደው ጥግብ ብትልና ከመሬት ተነስታ በሁለት እግሯ አንድ የሰማይ ስትረግጠው እንዲህ እንደዛሬው ርቆ ሽቅብ የተሰቀለ በዛው ቀረ። አትገርምም? እንደው ጥጋብ እኮ ጥጋብ። እስቲ በቅሎ ከመሬት ተነስታ ሰማይን በርግጫ ምን አይነት ጥጋብ! በጣም እንጀኔ ነኝ። በጣም ትገርማለች። በጣም እሷ ሰማይን ዘላ ወደ ላይ ዘላ ሰማይን የሚያክል ነገር ረገጠች። አንተ ደግሞ እዚህ ጋር ቁጭ ብለህ እኔ ረገጥከኝ። አስተረፍከኝ እንዴ? ቀላል ረገጥከኝ። እኔ ልጅ ወይም የምለው ግን ነው አቶ በለጠ ስማ፣ ትንሽ እንኳን አይሰቀጥጥህም? ትንሽ እንኳን አታፍርም? በቅሎ ሰማይን የሚያክል ነገር ተነስታ ረገጠች ብለህ ስትል ትንሽ እንኳን ለአይምሮ ለአፍ አይቀፍም? እሺ አስናቀቀልኩ ማነሽ? አረ ዲዮንቴ ምን ሆነ አላም ሰውዬ? ዛሬ ደግሞ ምን ነካሽ? ምን ነው አሁን ቡና መውቀጫ ቦታ አተሽ ነው እዚህ ላይ መተሽ ወጥቶብኝ ይሄን የቀሩት ብለው ደግሞ ዛሬ በቤቱን ቡና ይጠጣል ይሉ ነው። ቡና ያርግሽ አባቴ አምላክ ቡና ያድርግሽ። እኔ ላንቺ ጊዜ እንደዚህ ነኝ? እስቲ ንገሪ አንቺ ተዚህ ነገር አለሽ እንዴት? እኔ እዛ ያዳምጧን ቡና ነው ማፈለው እናቴ አልደረስኩቦ ለምን ፍልት ይበል ይበና ቡና ይፈላ እንደ ከኔ ደምናሉ የሴቶች ጊዜ ስታዳምጪ እኔ እንዳልሰማ አይደለም እንዴ ተሸፋፍኝ ለጥ ብልልሽ። አሁን ቡና ይለጣጣበት አይልከፉኝ። ምን ነው ቀለሙ ምን አርጊ ነው አበሪ አስተታኝ አረፍ ያርጊ በቃ ምን አርጊ ነው የሚሉት? ምን ነው አንቱ ሰውዬ እንዴ ለቀቀብ ያደርጉኝ እኔ ለቀቀብ ያደርጉኝ ፈላ ድሮም አንቺ ነሽ ሙጥኝ ብለሽ ሙጫ ሆነሽ ላይ ምን አለ እስቲ ተረሳ ተዘነጋውታ አላስቀምጥ አላፊ አግዳሚ መስከራ እኔ ደመለው አንቺ ዝምባ አላቅሽም። አንቺ የዝምብ አየር ማረፊያ ዝምቦች ላይ አይደለም እንዴ አመት ባላቸው የሚያከብሩት? አንቺ ፊት ላይ አይደለም እንዴ? እሺ ቀፎ የዝምብ ቀፎ እኔ ቀለሟ ደፍን የፊት ባልሰው ይመስከር ባኮስ አንቺ ቀለም ይልከጋ እኔ ቀለሟ ትለኛ አይደል? እኔ ቀለም አስለቅሽው እንጂ ደምለው ቱርኩ ነበር እኮ መባል። አሁን ይኸውልህ ደምለው አሸቦተ እየቀረውልሽ አስለቀቅሽኝ። እኔ ይስኩራ ያጥቦትም እና እናሻ ስሜ ይሄ የምትወቅጪው ቡና ዶላር መሆኑን ብታውቂ ኖሮ የኔ ምን የምን ዶላር አንቺ ለነገሩ ዶላር የታውቂያለሽ? ዶላር ብታውቂ እኛን ጠይቂን ስለ ዶላር ወጥ እኛን ተናገር እንጂ ማኔ ዋይ ለኔ ለኛል እንጂ ታዲያ ለማን ነው የምናገር? ለአንተ እኮ ነው የምናገር። ለኔ ለኛል እንጂ ተናገር እንጂ እስቲ ተናገር። አይ ማለት መጀመሪያ እኔን ከመጠየቃችሁ በፊት ለምን እሷን ምን እንደበደልኳት በምን እንዳስቀየምኳት
እስኪ እሷን ጠይቋትና ተበደልኩ የምትለውን ለምን አትናገር? እስኪ ትናገር። በጣም ጥሩ። አንቺ ብርቄ ሰማሽ? እስኪ አንቺ ተናገሪ። ምንድነው ችግርሽ? የተበደልሽ ነገር ካለ የተቸገርሽ ነገር ካለሽ እስኪ ግልጽ አድርጊሽ ነገር ይዴ። በቃ በቃኝ እኔ በቃኝ። ምንድነው የበቃሽ ነገር በደንብ ነገረኝ እንጂ በቃኝ ብቻ ምንድነው? በቃ እኔ ከሱ ጋር መኖር አልፈልግም። በቃኝ። አዎ የት አባሽ ነው የምትሄጂ? ለባልቻ ጥለሽ ነው እንዴ የምትሄጂ? ሌላ አማረሽ እንዴ ወንድ ልትተኝ ልትሾረመጪ? አንቺ እንደሱ ማለት አይደለም። በቃ እኔ ረስቶኛል ማለት ይቻላል። በቃ ለባልቻ ለአንቺ ረሳሽ? አዎ ረስቶኛል። በቃ ምንም ትዝ አልለውም። ዋይ አንተ ባልቻ እውነቷን እንዴ ሰው ያለች ረሳኛለች? እውነቷን እንዴ ረስታታል እንዴ? እኔ አትበለኝ እንጂ 10 ጊዜ ለኛ ይለኛል እንዴ? ምን አይነት ለራስ እኮ ነው የምናገር። ወይ ገብረ መድህን እኔ እሷን እንዴት ነው የምረሳው? ብረሳ እንዴት እሷን እረሳታለሁ እኔ? እሺ ታረሳት። እሺ ስማ ነገርን እስኪ ማን ነው የሚባል ስማ ብርቄን። ወይ አንቺ አጭበርባሪ መቼ ረሳሽ? ረሳኛል አልሽኝ እንዴ? ነገሩ ወዲህ ነው። ነገሩ ሌላ ነው እናቴ። ነገሩ አዎ ወዲህ ነው እናቴ። አንተ መምሪ ደርሶ ማልበት እንደ ነገር ውስጥ በስመ አብ ወወልድ ወመንፈስ ቅዱስ ያረ ነገር ውስጥ የሚለው እንደው ነገሩን ነው የምልህ። እሷ አፍራ ነው እንጂ ልትል የፈለገችው ሌላ ነው። ቆይ እስቲ ማነሽ ብርቅዬ፣ ያው እነሱም እናቶችሽ ናቸው፣ እኔም በሆነ አባትሽ ነኝ፣ እነሱም ወንድሞችሽ ናቸው። እስቲ ነገሩን ግልጥልጥ አድርጊውና ተናገሪ። በኋላ መፍትሄ ብንፈልግለት ይሻላል አይሻልም? ተናገር እንጂ ምን ዝም ብሎ መነፍረቅ ብቻ። እኔ ረስቶኛል አልኩት በቃ። ከስራ ሲመጣ እራቱን በልቶ ፊቱን ወደ ግድግዳ አዙሮ ነው የሚተኛው። በቃ ዋይ ልክ እንደኔ ነው። ለኔም እኮ ደስ ይለኛል ለግድግዳ ዞሮ የመተኛ። አሁን አረጋኝ ነው እላችሁ ለድሮ ጀምሮ ለእናቴ ወደ ጀምሮ ራሱ ለግድግዳ ዞሮ መተኛት ነው ደስ የሚለኝ። መፍቱ ነው እኮ ቆይ አትባልቻ ምን አባትክ ነው ግን ፊቱ ወደ ግድግዳ ዞሮ መተኛ? ለምን እቅፍ አታረጋትም? መጀመሪያ አናቅም እንዴ እቅፍ ስታረጋት ለምንድን ነው ማጣቀፋት? ዛሬ ምን አየና ነው ለምርክ እንደ መሾርወጥ? እኔ ነው ወይ ለኔ አትበለኝ እንጂ አንተ ምን አባትክ ለኔ ትለኛለህ? ምን 10 ጊዜ ለኔ 7 ጊዜ እንደዚህ 150 ጊዜ ለኔ አትበለኝ። ለአንተ አይደለም እንዴ ብንናገር ምን ልፈልግ? ምንድነው? ቆይ ተናገር እንጂ ተናገሪ ምንድነው? ቆይ ምንድነው? ደብተሩ እዚህ ያለ እዚህ አስቀምጠሽ አንቺ ቃሪያ የምታይበት ምክንያት ምንድነው ነገሩ? ተናገሪ ምንድነው? አይደለም እሱ እኮ አይደለም አስተማሪያችን የቤት ስራ ስሩና ኑ ብሎን እኔ አቅቶኝ እያሰብኩኝ ነው። የቤት ስራ ስሩ ብሎን ነው እና የቤት ስራ ስሩ ቢላችሁ ቆይ የቤት ስራ ከዚህ ተጣራ ነው እንዴ የሚጀምረው? ተጣራ ነው ወይ የሚጀምረው? መሰረት ሳይኖረው ከጣሪያ ነው የሚጀምረው። ማን ሲሰራ ነው አይተሻል? ከዚህ በፊት የታባሽን መጀመሪያ ማን ነው? ማንሽ ቢያለሽ አልችልም እኔ የቤት ስራ ለመስራት አቅሜ አይፈቅድም፣ ጉልበት የለኝም። አትይም እንዴ? አትይም አይደለም እኮ አባዬ ሁላችንም የቤት ስራ ስሩና ኑ የተባልነው። እምቢ አትሉ? አንሰራም አትሉ? ማቀናችን አይ አትሉ? የበላችሁ አታቀልጡትም? ተናገሪ እንጂ ተናገሪ። ጨረሱ። ምን አቅማችን አይፈቅድም አትሉ? ምን ባሱ እንድትው እንጂ ተናገሪ። በዚህ ነው አትቀጠቅጣታለህ እንዴ? እትወኝ እባክህ ጤና የለም። ዝም በይ እንደው ምን ነው ምን ነካ? ዝም ብለህ ትቀጠቅጣታለህ እንዴ? ጤና የለም።